አንድ ነገር ልንገራችሁ ስለ ስጋ ወይም ደግሞ ስለ አሮጌው ኃጢአተኛ ባህሪ። እኛ የምናየው ምንድነው? ስጋ 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 ስለሚል የምናነብበት ቦታ ላይ ስጋ ስለሚል ሁልጊዜ የሚታየን አንድ ስጋ የሚባል ነገር ነው። ነገር ግን አገባቡን ብንመለከተው በኦሪጂናሉ በግሪኩ መጽሐፍ ቅዱስ የተለያዩ ቃላቶች ነው የሚጠቀመው። አንዳንዱ ጋር ሶማ የሚል ቃል ይጠቀማል። አንዳንድ ቦታ ደግሞ ሳርክስ የሚል ቃል ይጠቀማል። ጳውሎስ እነዚህን ሁለት ቃላቶች እያለዋወጠ ነው። ግን ወደ አማርኛ ሲመለስ ወይም ወደ እንግሊዝኛ ወደ ሌላ ቋንቋ እነዚህ ቃላቶች ስለሌሉ በአንድ ቃል ብቻ ተተክቷል። ስለዚህ ሶማ የሚልበት ቦታ ላይ እየተናገረ ያለው ስለ ሰውነታችን አካላዊ ይዘት ነው። ይሄ አሁን ሶማ ነው። ሳርክስ የሚለውን ቃል በሚጠቀምበት ጊዜ ግን የሚናገረው ይሄንን ሰውነታችንን ስለሚቆጣጠረው በደም ውስጥ ስላለ ህይወት ነው። የስጋ ህይወት በኃጢአት የተመረዘ በኃጢአት የተበከለ አንድ የስጋ ህይወት እሱ ነው። አሮጌ ሰዋችን ይለዋል፣ አሮጌው ተፈጥሮ ይለዋል፣ ኃጢአተኛው ማንነት ይለዋል፣ አዳማዊው ምናምን የሚለው መጽሐፍ ቅዱስ ያንን ነው። ስለዚህ ከዚህ ተነስተን ስንመለከት ምን እናያለን? እግዚአብሔር ይሄንን ተፈጥሮ ሊያስተካክለው አይደለም የፈለገው፣ ሊያስወግደው ነው የፈለገው። ይሄ በጣም ሊገባን ይገባል። ለዚህ ነው አንዳንድ ሰዎች ክርስትና ጸባይ ማረሚያ ይመስላቸዋል። ድሮ አጨስ ነበር፣ ጠጣ ነበር፣ ሰርቅ ነበር፣ እንትንል ነበር፣ አስቸጋሪ ነበር፣ ተደባዳቢ ነበርኩ፣ እንትን ነበርኩ። ጌታ ይመስገን ይሄው አሁን በጌታ አምኜ ያ ሁሉ ተወግዶ ይሄው አሁን በጥሩ ሁኔታ እኖራለሁ። ወገኖቼ ክርስትና ጸባይ ማረሚያ አይደለም። እኔ በልጅነቴ ሳድግ ያደኩበት አካባቢ ጸባይ ማረሚያ የሚባል አንድ ድርጅት ነበር። እንደሱ አይነት ነገር ታውቃላችሁ? ድርጅት ነበር ጸባይ ማረሚያ የሚባል በደንብ ለሰፈራችን ቅርብም ስል ነበር አውቃለሁኝ። አጥፊ ወጣቶች እየገቡ ስራ በመስራት ምናምን ዲሲፕሊን የሚማሩበት ቦታ ነው። እውነትም አንዳንዶቹ በጣም አስቸጋሪ የነበሩ እዛ ገብተው በደንብ ቀምሰው ምን ብለው ተለውጠው ይወጣሉ። ወገኖች ጸባይ ማረሚያ አይደለም። አንዳንድ ሰዎች አጋጥሟቸው አያውቁም? እኔ ያስታውሳለሁኝ ትላልቅ ሰዎች ሰፈር ውስጥ ጌታን ከተቀበልኩ በኋላ በህይወቴ የመጣውን ለውጥ አይተው አንድ እናት አንድ ቀን በር አንኳኩ። ትልቅ ሴትዮ ናቸው፣ የእናቴ ጓደኛ ናቸው፣ የምናከብራቸው ሰው ናቸው። መጡ በር አንኳኩተው። ከዛ በኋላ ሄድኩና ከፈትኩና እኔ ከፍቼ ዝም ብዬ ስሄድ አንተን ፈልጌ እኮ ነው የመጣሁት አሉ። ያ እኔን ፈልገው እንዴት ይመጣሉ እሳቸው? አንተን ፈልጌ ነው። እሺ አልኩኝ። እናቴ የለችም አልኳቸው። እንትን ማን የለም አልኳቸው። አንተን ፈልጌ ነው የመጣሁት። ይዣቸው ገባው። ሳሎን ፎቴ ላይ ቁጭ አልን። ከዛ ቁጭ አልን፣ ዝም ዝም ተባባልን። እሺ ለምንድን ነበር የፈለጉኝ ስል ይሄ ልጄ እንትን አንተ አውቀው የለም አስቸገረ፣ ዱር የሆነብኝ እና በቃ እናንተ ጋር እንድትወስድልኝ ነው። አይ ማማ ለሱ ብቻ አይደለም ለርሶም እኮ የክርስቶስ ያስፈልጋል። እኔ ደግሞ ምን ሆኜ ነው የሚያስፈልገኝ ምናምን። አያችሁ ሰዎች የሚያስቡት እንደምንድን ነው? ጸባይ ማረሚያ። እውነትም ደግሞ ሰው ጸባዩ ታርሞ ነው ቁጭ ያለው። እንዲህ ውስጡን ከፋቃችሁት ግን የቀድሞ ማንነት አዳማዩ ማንነት ታገኙታላችሁ። ምንም ብዙ መቆፈርም አያስፈልጋችሁም። ጠልቃችሁ መሄድ ይመነጫል፣ ይፈልቃል። አንድ ነገር ልንገራችሁ፣ ልትጥሉት ያሰባችሁትን ሸሚዝ መወልወያ ታረጉት ይሆናል እንጂ ዕቃ ማጠቢያ ታረጉት ይሆናል እንጂ ላውንድሪ አታስገቡት። አይደል እንዴ? እግዚአብሔር ይሄንን አሮጌውን ሰው ማስተካከል አይደለም የፈለገው፣ ማስወገድ ነው የፈለገው። አሜን። የክርስቶስ ኢየሱስ የሆኑት ስጋን ከምኞቱና ከክፉ መሻቱ ጋር ሰቀሉት ነው።
እግዚአብሔር እሱም በመስቀል ጠርቆ ከመንገድ አስወግዶታል ነው የሚለው። ሃሌሉያ። ስለዚህ ተመልከቱ፣ ምንድነው? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ነው። ስለዚህ እግዚአብሔር ስራ ሁሉ ይሄንን ሰው ማስወገድ እንጂ ማስተካከል አይደለም፣ ማሰልጠን አይደለም፣ ማሻሻል አይደለም። እግዚአብሔር እኮ ለምንም አይጠቅምም ብሎ ሞት የፈረደበትን እኛ እግዚአብሔር በደንብ ቼክ ስላላረከው ነው። እንደው እኮ በደንብ ብታቀው እኮ በደንብ ብታስተካክለው ጥሩ ሆኖ ሊሰራ የሚችል ሰው ነው እያልን ይሄንን አሮጌውን ሰው ለማኖርና የተሻለ ሰው ለማድረግ ነው የምንጥረው። እግዚአብሔር እንደዚህ አይነት ፍላጎት የለውም። መግደል ነው የሚፈልገው። ለምን? የተሻለ ህይወት አለ፣ የከበረ ህይወት አለ። እግዚአብሔር ዓለም ሳይፈጠር ያየው የልጁን ህይወት ነው። አሜን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞም ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። እግዚአብሔር አስቀድሞ የወሰነው ይሄንን እንጂ በአዳም ኒውትራል ሆኖ ከተፈጠረ በኋላ ኃጢአት በእባብ ተመርዞ የተበከለውንና የተበላሸውን ዓለምን እያጠፋ ያለውን ይሄንን አሮጌ ማንነት እንደገና እግዚአብሔር ሊያኖረው ሊያሻሽለው አይፈልግም። እርሱን አስወግዶ የልጁን ህይወት መተካት ይፈልጋል። ሃሌሉያ ወገኖች፣ ይሄ ቢገባንና በዚህ እውነት ላይ ብንታተም ኖሮ፣ ይሄም እውነት እኛ ውስጥ ቢታተም ኖሮ ክርስቶስን የሚመስሉ ሰዎችን ማፍራት እንችል ነበር። ወገኖች፣ ዛሬ በጣም የተለባበሱ የተቀባባ ያማረ የሃይማኖት ካባ የለበሰ የተሳለ ምን የተባለ ነገር ነው የምናየው። በጣም አርቲፊሻል የሆነ ክርስትና ነው የምናየው። ምክንያቱም ስጋዊነት ባልሞተበትና የክርስቶስ ህይወት ባልተገለጠበት ስፍራ ሁሉ እውነተኛ መንፈሳዊ ህይወት የለም።